እሺ ሰላም ጤና ይስጥልኝ። እንደምን ናችሁ? አማን ናችሁ ወይ? ደህና ናችሁ? እንዴት ናችሁ? እኔ ታሬ ጓደኛችሁ ነኝ። እንግዲህ ሀገራችን ይችን ትመስላለች። ቱላውሊያ ማለት እንግዲህ ያው እንደምታውቁት ከዚህ በፊት ምን እንደነበረ ምን እንዳላት ሁኔታ ነገሩ ያው ግልጽ ነው፣ ይታወቃል። ምንም ነገር አልነበረም። አሁን መደላም ዩኒቨርሲቲ መጣና ያው ትንሽ እንቅስቃሴዎች ጀምሯል። ቆንጆ ናት። ፏፏቴዋ ግሪኔዷ ምናምን ሁኔታ ነገሯ በጣም ደስ የሚል እንትን አላት፣ አቀማመጥ አላት። ይሄ ፊት ለፊት የሚያሳያችሁ ሳይት ይሄ ለምሳሌ የመምህራኖች ዶርምና የተማሪዎች የመምህራኖች ዶርምና የእንትኖች የዶክተሮች ዶርም ነው ይባላል። ይሄ አዎ ተገንብቶ አላለቀም። እንደገና ደግሞ ያው የዩኒቨርሲቲው ይሄ ነው። ያው ማዲያ ነገር አለ እዚህ አካባቢ እንደምታዩት። እንግዲህ ያው በመልካም ምድር የታደለ ነው ሀገሩ። አልተሰራበትም፣ ግን ስራ የተሰራበት ነገር የለም። በጭራሽ ምንም የተሰራበት ነገር የለም። ለምሳሌ እዛ አካባቢ ላይ ምን ይፈልጋል? የአየር ንብረቱ ቀዝቃዛ ነው በጣም። የአየር ንብረቱ በጣም ቀዝቃዛ ስለሆነ ማለት ነው ይሄንን አየር ንብረት እንትን ለማለት ለማስተካከል ምን ያስፈልጋል? ኢንዱስትሪ ያስፈልጋል። ኢንዱስትሪ ያስፈልጋል። ልማት በጥቅሉ ልማት የለውም። ገና ነው፣ ገና ማለት ነው። ገና ከፖለቲካ ጭቅቅት አልተላቀቀም ገና ሀገሩ ማለት ነው። እና እዛው ተዘፍቆ ነው ያለው። በቃ ነፃ ኢኮኖሚ የለውም ማለት ይቻላል በጥቅሉ። የመሬት ነፃነት የለም። እንደገና ደግሞ የፖሊሲ ነፃነት የለም። ቢሮክራሲ ይበዛል። ሁኔታ ነገሮቹ እንትን ተስፋ ሰጪ አይደሉም። የለም በተስፋ ዙሪያ ተስፋ የሚሰጥ ነገር የለውም እንጂ መልክዓ ምድሩ በመልክዓ ምድር የታደለች ናት አካባቢዋ። ይሄ ፊት ለፊት የማሳያችሁ ሜዲያ ለአየር መንገድ የታቀደ ሜዲያ ነው። ይሄ ጉሎ ሜዲያ ይባላል። ወደ ጭሮ መሄጃ አካባቢ ላይ ነው ያለው። ይሄ የምታዩት አካባቢ ይሄ መደራ የሚባለው ሰፈር ነው። ይሄኛው ማለት ነው ማዶ። እንግዲህ ይሄን ይመስላል። በዚህ ወደ አቀስታ መስመር የሚያስሄደው የጭሮ መስመር ነው ይሄ ማለት ነው አካባቢው። እና ያው አንዳንድ ጊዜ በተፈጥሮ ትታደልና እንዳትጠቀምበት የሚያደርግህ ነገር አለ። ለምሳሌ ተፈጥሮ ብትሰጥህም ራስህ ካላለማህበትና ራስህ ካልሰራህበት ልፋት ይጠይቃል። አንድ ነገር ለውጥ ለማምጣት ልፋት ያስፈልገዋል። ሁሉም ነገር ማለት ነው በልፋት ነው የሚሆነው። በትጋት በመስራት ነው ለውጥ የሚመጣው። እና ሜዲያ ተንጣሎ ዝም ብሎ ሜዲያ ቢቀመጠው ዋጋ የለውም። ይሄ አሁን ልማት ማልማት ይቻላል ማለት ከኢንቨስትመንት ባሻገር ማለት ነው። ልማት የእርሻ ልማት ገንዘብ አሁን በአሁኑ ሰዓት ላይ ለምግብ የሚወጣ ወጪ በጣም ውድ ነው፣ በጣም ከባድ ነው፣ በጣም አስቸጋሪ ነው። እና ምግብ ፍጆታችንን ለመሸፈን ይሄን ነገር ብንጠቀምበት የተመረጠ ይሆናል። ከዛ በተረፈ ያው እንግዲህ ሰርቶ መለወጥ የሚባል ነገር አለ። የዩኒቨርሲቲ እንግዲህ ይሄ ነው ግቢው መደላምባ ዩኒቨርሲቲ ማለት እንግዲህ ይሄን ይመስላል። ቱላውሊያ ያው በአሁን ሰዓት ትንሽ ጥሩ እንቅስቃሴ ላይ ነው ያለችው። ሰላሟም አሪፍ ነው። ምንም አትልም። ቆንጆ ሁኔታ ላይ ነው ያለችው። ብቻ የምታምር ከተማ ናት። የሰላም፣ የፍቅር፣ የደስታ፣ የመተሳሰብ ሀገር ነች ቱላውሊያ። ደቡብ ወሎ በተለይ ደቡብ ወሎ መስመር በቃ የምታምር ከተማ ነች። ደስ የምትል ከተማ ነች። ይሄ ወደ አቀስታ ቦረና መካነ ሰላም የሚወስደው መንገድ ነው ይሄ መንገድ። እና በቦታው ላይ በአካል እዛው ተገኝቼ ነው ቀረጻ እያካሄድኩ ያለሁት። ያው ከብዙ በትንሹ ይሄን ይመስላል። ብዙ ማሳያችሁ መልክዓ ምድር ቦታ አለ። በጣም ደስ የሚል በጣም የሚያማምር የመደላምባ ዋናው መግቢያው ግቢው ይሄ ነው። ያው መደላምባ ዩኒቨርሲቲ ይላል። እና ይሄን ይመስላል እንቅስቃሴው ሁኔታ ነገሩ። አሁን ላይ ተማሪ ተቀብሏል። መደላምባ ተቀብሎ ስራ ጀምሯል። ይሄ የምታዩት እንዳለ የመደላምባ ግቢ ነው። ፊት ለፊት ይሄ እንዳለ የምታዩት የመደላምባ ግቢ ነው፣ የዩኒቨርሲቲ ግቢ ማለት ነው። እና በቃ የተፈጥሮ ጉዳይ አንዳንድ ጊዜ ተፈጥሮ ትለግሳለች ባላሰብከው ነገር ማለት ነው። ታሽርሃለች። ምንም ችግር የለባትም ተፈጥሮ በባህሪዋ በቃ ለጋስ ነች።
ግን ደግሞ ለጋስነቷን ደግሞ እስካላወቅንበት ድረስ ደግሞ ኪሳራም አለው። ኪሳራውም የዛኑ ያህል ነው። ግን ልናውቅበት ይገባል። ተፈጥሮን በደንብ ተንከባክበን አውቀን ሁሉን ነገር እንትን ብለን ይገባናልና አንዳንድ ጊዜ ነገሮችን የተሰጠንን በአግባቡ ሳንጠቀምበት ያመለጠን ላይ እንጨናነቃለን እና የተሰጠንን እድል በአግባቡ መጠቀም ይጠበቅብናል።